ወይኔ አምላኬ ግን ለምንድን ነው የማትሰማኝ? ለምን ዜግነቴ ወደ ሌላ ዜግነት አታደርግልኝም ብዬ ለመንኩትን ደግሞ ልንገራችሁ። ሳምሪ ላይቭ ገባች። ሳምሪ የጂጂ ማለት ነው። ማለት በቃ ሀበሻ ማለት ስፔሻሊ ቲክታክ ላይ ያለ ህዝብ ማህበረሰብ ማለት ህይወቱን በእኔ ብቻ ሳይሆን በሁሉም የምታዩት ነገር እንደሆነ የምታውቁት ማለት ሂዳችሁ በሉ ከተባላችሁ ይላሉ። አሁን ሳምሪ ጋይስ ከሀበሻ ጋር እንኳን አላለችም። አልተሰፋም። ከሀበሻ ጋር እንኳን አላለችም። ከጀርመኖች ጋር ጌም እየተጫወተች ነው። እስኪ እናንተ ኮመንት የምትሰጡ ሰዎች ፍረዱ። የኔ ቤተሰቦች ጌታን የምሬን ነው። ከጀርመኖች ጋር ነው የምትጫወተው። እኔ እንኳን አላለችም። ሪከርዱ አልከውልኝ ነው። ከዛ ገብተው በኮመንት ጀርመኖቹ ጋር ማለት ነው። የሀበሻ ክፋትን ነው የምነግራችሁ። ክፋት ብቻ አይደለም። እግዚአብሔር ሆይ ሁሌ የምላችሁ ሀበሻ እጅ እንዳትጥለኝ የምለው ለዚህ ነው። ከሀበሻ ተመጽዋቹ እንዳታረግልኝ ሀበሻ እንዲያደርግልኝ ምናምን ተስለጥልጭኝ ብሎ እንዳታረግልኝ ጌታን ሁሌ ነው የምለው እና በሀበሻ እጅ ለማኝ አታድርገኝ የምለው ለዚህ ነው። እቺ ልጅ አሁን ጌም ስለምትጫወት ስለመጣች እናንተ ፊት ስለቀረበች ነው እንጂ ጭራሽ ማለት ነው ውይ ጌታን እግዚአብሔር ምስክሬ ነው። በጣም ነው የምትዘጉት። እዛ ቲክታክ መንደር ላይ ያላችሁ ኮመንት የምትጽፉ ሰዎች እናቴ ስሙ እና ስሙ ገብታ ጌም እየተጫወተች ነው ከጀርመኖች ጋር። ከሀበሻ የለበትም። ከዛ ምን ብለው ኮመንት እንደሰጧት ታውቃላችሁ? እነሱ ጋር ገብታ ነጮቹ ጋር ገብተው ለጀርመኖቹ የሁለት ልጅ እናት ናት። የሁለት ልጅ እናት ናት። ባላላት አግብታ የፈታች ናት። ቲጂ እየለመሽ አይደለም? እሱን ለእናትሽ ንገሪያት። ቲጂ ሂደሽ ለእናትሽ ደውለሽ ለምነሽ ነው እንዲያሳደግሽ ቢያት። እኔ እየለመንኩ አይደለም፣ በችሎቴ እያወራሁ ነው። አውርቼ ሜክ የሚከፍለኝ ዩቱብ ጉግል አካውንት እንጂ አንቺ አይደለሽም። ሀሳቤን ስለወደድሽው ቁጭ ብለሽ ትሰሚኛለሽ። ቁጭ ብለሽ ካልተመቸሽ ትወጫለሽ። አንቺ እየለመሽ አይደለም? እበት ሂጂ የሚለምኑት ጋር ሂጂ፣ እዛ ሂጂ የሚለምኑት ጋር። ይሄ እንኳን የማይገባችሁ ይሄ እንኳን አይገባችሁም። ሰው ነገርኳችሁ እኮ እኔ እምሞትና እኔ ላይ ማጣ መስሏችሁ እኮ የምትሄዱበትን ርቀት እኮ አይኑ ስለማውቃችሁ ነው እንደዚህ የምነግራችሁ። እና እዚህ መተሽ እየለመሽ ምናምን ይሄ ኮንተንት ይባላል። እኔ የምሰራው ዩቱብ ላይ አቅም ሲኖርሽ ነው፣ ብቃት ሲኖርሽ ነው። ላይቭ ላይ ቁጭ ብለሽ ከሰው ጋር እያወራሽ ቪዲዮ የምትሰሪው አይዲያ ሲኖርሽ ነው። ይሄን ሳታውቂ እንኳን መተሽ እኔ ለመውቀስ ትሞክሪያለሽ። ባለጌ ያሳደገሽ ምናምን ብላችሁ ደግሞ እሱ ያደግሽበት ነው። እናትሽ ያሳደገችሽ ባለጌ ያለችሽ ምናምን እንኳን አይደለም። ከደካሽ እናትሽ